بسم الله الرحمن الرحيم الحمد لله القائل وذكر فإن الذكرى تنفع المؤمنين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم صل وسلم على سيدنا محمد وعلى آله وصحبه أجمعين بارات وتوجه جمانسات سنة يهونال سلنا السنة وريمو يسن رفع اليدين في 4 مواضع بارات وتوجه جمانسات ይወደዳል ይላል ከአራት ቦታዎች ሌላ እጅ ማንሳት አይወደድም ከራሃ ነው በእነዚህ በአራት ቦታዎች እጅን ማንሳት ሱና ነው ወህይወ ሚን ሱነኒል ሃይአቲ የሶላት ሽልማቶች ናቸው እነዚህ እጅ ማንሳት ሶላትን ውብ የሚሰጠው ነው ሁለተኛው ህክማው እጅ ማንሳት ህክማ ኢማሙ ሻፊዒ እንደተናገሩት አላህን ለማክበር ነው ማለት ነው ስናህርም ማለት አላሁ አክበር ስንል እጃችንን ማንሳታችን አላህን ስለማክበር ያመላክታል አላህ ተሁሉም በላይ ነው ማለትን ያመላክታልና ነው ሰበው ህክማው ጥበቡ ማለት ነው ሁለተኛው ቀልባችንን መሰብሰብ በመናገርና እንደውም ደግሞ አላህን በማክበር በመላሳችንና በሰውነታችን በቀልባችን አላህን እኮ ማውሳታችንና ትልቅ ነው ማለታችን ምልክት ነው ይላል አላሁ አክበር ብለን እጃችን ስናነሳ አንደኛ በቀልባችን የአላህን ትልቅነት እንትናለን በመላሳችንም እየተናገርን ነው እንደውም ደግሞ በእጃችንም ደግሞ በሰውነታችንም አላህን ትልቅነቱን እየተናገርን ነው ማለት ነው ስለዚህ እጅ ማንሳት ሱና ነው ወይም ደግሞ አይደለም እጅ ማንሳት ህክማው ምንድነው ቢባል ከአላህ በስተቀር ያለውን ነገር መጣል ማለት ነው ከአላህ በስተቀር ያሉት አላህ በስተቀር ማንንም አንገዛም ማለትን መጣል ነው ወይም ደግሞ አይደለም በባሪያና በአላህ መካከል ያለውን ሒጃብ ያንሳው ማለትን ያመላክታል ይላል እንደማንም ብዙ ህክማ አላቸው እጅ ማንሳት በአራት ቦታዎች ሱና ናቸው የሶላት ሽልማት ጌጥ ነው ይላል አንደኛው عند تكبيرة الإحرام تكبيرة الإحرام بميارك جزينا እጁን ማንሳት ሱና ነው فيبتدئ الرفع فيها مع ابتداء التكبير وينهيه مع انتهائه ያው እንግዲህ ተክቢራዋን አላሁ አክበር ሲል ያነሳል እንደገና አክበር ብሎ ሲጨርስ እጁን ማንሳትን ይጨርሳል ማለት ነው እና ስለዚህ እጅ ማንሳት በጣም የተወደደ ነው ማለት ነው ወሱነቱ ተحصل بأي رفع كان ያው እጅ ማንሳት በማንኛቸውም ማንሳት ትገኛለች ግን ይሄንን እንትኑን አክመሉ ወአክመሉሁ አየርፋ ከፈይ ሙቃቢለ መንከበይ ዋናው ትልቁ ተካሻና ተካሻውን አቅጣጭቶ የጆሮና ጆሮውን ለማልምቱን አቅጣጭቶ ማንሳት እጁን እንደዚህ አርጎ ሱና ነው ማለት ነው አለዛ በፈለገበት ቢያነሳ ማስለሱ ነው ይገኝለታል ግን አክመሉ ይሄ ነው በሐዲስም የተገኘው ይላል እና ስለዚህ ተክቢራ ማረግ ተክቢራት እናረግ እጃችንን ማንሳት ሱና ነው ማለት ወታኒያ ሁለተኛው እንደ ሩኩዕ የሩኩዕ ጊዜ ነው ወሬታይ ስንወርድ እጅ ማንሳት ሱና ነው ሁለተኛው አይ እንደል ሁዊ ለሩኩዕ ወደ ሩኩዕ እኮ በመንወርድ ጊዜና እጃችንን ማንሳታችን በጣም የተወደደ ነው فيبتدئ الرفع فيه مع ابتداء التكبير عند ابتداء الهوية ልክ ወደታይ ሲወርድ እጁን ማንሳት አላሁ አክበር ሲል እጁን ማንሳት እና ደግሞ ልክ ወርዶ ሲያበቃ እጁን ማውረድ ይሄ ሱና ነው ማለት ነው እና ሁለተኛው ወደ ሩኩዕ ሲወርድ እጁን ማንሳት ሱና ነው وثالثها عند الاعتدال اي الرفع عند الرفع من الركوع للاعتدال እንደውም ደግሞ ከሩኩዕ ወደ ኢዕቲዳል ሲነሳ እጁን ማንሳቱ ሱና ነው ማለት ነው ويبتدئ الرفع مع ابتداء رفع رأسه راسون ወደ ላይ ቀጥ ብሎ ሲነሳ እጁን ማንሳቱ መጀመሩ ሱና ነው فاذا استوى قائما ارسلهما ارسالا خفيفا تحت الصدر ልክ ተነሳ በኋላ እጁን ይለቃል እጁን የት ነው የሚያረጋው ከልቡ በታች ተልቡ ስር ያረጋል ማለት ነው ይሁሉ ሱና ነው እጁን ቢለቀውም ይችላል ነገር ግን ተልቡ በታይ ማረጉ በጣም ሱና ነው ማለት ነው ወራቢው አራተኛው እንደለቂያሚነት ተሽሁድ አልአወል ሲነሳ ሐለት እጁን ማንሳቱ ሱና ነው ተሽሁድ አልአወልን ቀርቶ ወደ ላይ ሲነሳ እጁን ማንሳቱ ያው አላሁ አክበር ይያለ ነው የሚነሳው
በዛ ጊዜና እጁን ማንሳቱ ሱና ነው ለኢትባዕ رواه الشيخان ولو صلى من قعود استحب له الرفع عند التكبير عقب التشهد الاول التشهد الاول ተጨረሰ በኋላ ያው ቁጭ ብሎ የሚሰግድ ተሆነ አላሁ አክበር ይላል ባይነሳ ማለት ነው ولا يسن رفع اليدين في غير هذه المواضع الاربعه ከነዚህ ከአራት ቦታዎች በስተቀር እጁን ማንሳት አይፈቀድም ይላል እንግዲህ እጁን ካነሳ በኋላ የሚያስቀምጠው ምንድነው ብለናል ልቡ ስር ነው ብለናል ተንብርቱ በላይና ከልቡ ስር ማካከል ይላል እንብርቱም ላይ የሚልም አለ ብቻ ተልቡ ስር ማስቀመጡ በጣም እየተወደደ ነው ይላል فإن ترك الرفع فيما أمر به أو فعله بما لم يؤمر به كره በአራት ቦታዎች እጅ ማንሳት ሱና ነው ብለናል አላነሳ እንደሆነ ከአራት ቦታዎች በስተቀር እጅ ማንሳት ሱና አይደለም ብለናል ያነሳ እንደሆነ በተቀራኒ የሰራ እንደሆነ ከራህ ይጠላል ማለት ነው قال سليمان الجمل وعن علي كرم الله وجهه ورضي الله عنه أن معنى النحر في قوله تعالى ونحر أن يرفع يديه في التكبير إلى نحره لك الزدرس እጆቹን ያንሳ በማለትም ተፈስሯል ፈሶይ ረቢኮ ነሐር ያለውን ተፈስሩት ማና እጅ ማንሳት ሱና ነው ነብያችንም አለይሂ ሰላም ያነሱ ነበር ይላል